ጠቅሞ ላይጠቅም። ጓደኛ አለምነህ ትልቅ ሰው ነገር ነው፣ መካሪ ምናምን። የ9ኛ ክፍል ተማሪዎች እንደነበርን አለምነህ ጋር ተዋወቅን። እንዴት እንደተዋወቅን ረስቼዋለሁ። እንኳን እንዴት እንደተዋወቅን እንዴት ጓደኛ ለመሆን እንደበቃንም ትዝ አይለኝም። ብቻ እስካሁን ጓደኛ ነን። ባህሪው በጣም ደስ ይላል። በተለይ ለኔ እሱ ጋር ስቀመጥ ባህላዊ ቲያትር የምመለከት ነው የሚመስለኝ። ባህላዊ ቲያትር የሚባል አለ እንዴ? እኔ እንጃ። እናቴ ታዲያ እንዲህ አለችኝ፣ አሁን ገና ነፍስ ያለው ቁም ነገረኛ ጓደኛ ጋር ገጠምክ። እንዴት መሰላችሁ? በቃ አለምነህ ይመክራል፣ የምክር ጸጋ አለው። አብርሽ መቼስ ሰው ከፈጣሪ የተሰጠው አንዱና ትልቁ ጸጋ አይኑን ባይኑ ማየት ነው። እንግዲህ ልጆች አይደለንም፣ አግብተህ ወልደህ ማየት ምኞቴ ነው ይላል። እሺ እለዋለሁ። አብርሽ አትቀልድ ወዳጅ፣ ቃል የእምነት ዕዳ ነው እንዳለ ባለቅኔው ዝም ብለህ እሺ አትበል። እሺ እኮ ትልቅ ቃል ነው፣ ቃል ኪዳን ነው። እንዲህ ታዲያ ምን ልበል? እሱማ ምን ትላለህ? ያልከውን አድርግ እንጂ። እሺ እለዋለሁ፣ እንሳሳቃለን። እኔ የምልህ አብርሽ፣ እንደው የሚቀርቡ ሴቶች ሁሉ በጸባይ ብትል በመልክ ብትል ግሩም ናቸው። እስኪ አሁን ግሩም የሚለውን ቃል ከየት አመጣው? ይገርመኛል። አንተም ብትሆን አንድ ያልተመቸ ነገር ቢኖር እንጂ ሳውቅህ ከዚህ የምትል ልጅ አይደለህም። ረጋ ያልክ ከይሲ ነህ። ሁለታችንም እንሳሳቃለን። አለምነህ እየሰደበኝ እንኳን ያስቀኛል። ረጋ ያለ ተሳዳቢ ነው። አያስቅም አብርሽ፣ ጥርስህን ያርግፈውና እስኪ አሁን ከሰሎሜ ጋር በምን ተለያያችሁ? ምን ጎደላት? ንገረኝ አብርሽ፣ ንገረኝ። ሰሎሜ ጓደኛዬ ነበረች። ሰሎሜ ትንሽ ዝምታ ታበዛለች። እንዴ ዝምታ እኮ ብልህነት ነው። የእግዚአብሔር ፈቃድ ይሁን ብለን ዝም አል ይላል መጽሐፉ። ብልህ ከዝምታ ውስጥ ብዙ ቁም ነገር ይማራል። እንዴ ታዲያ የሰሎሜ ዝምታ በዛ? አያስተምርም፣ አያዝናናም። በቃ ዝም። በስልክ ሳይቀር ዝም ትላለች። ራሷ ደውላልኝ ሁላ ዝም ትላለች። እውነቴን ነበር። ሰሎሜ አስደንጋጭ ውበት የሰጣት ልጅ ነበረች። ምን ያደርጋል? ሶል ስላት አየት አድርጋኝ ዝም፣ ሶሊ ስላት ፈገግ ብላ ዝም፣ እንዴት ነበር ውሎ ስላት ምንም አይል ብላ ዝም። በቃ ዝም እንጂ በለስላሳ እጆቿ እየነካካችኝ ብቻ ዝም። ሰሎሜ ሄለን ኬለርን ትመስለኝ ጀመር። በዳሰሳ ብቻ ነው ወጓ። በእርግጥ ስዳሰሰኝ በእጇ ውስጥ አልፎ ልቤን የሚሞቀው ፍቅር ብዙ የሚነግረኝ ነገር አለ። ቢሆንም በዛ ባዶ ቃል ፍቅር ባይሆን፣ ፍቅርም የቃል ቅመም ጣል ካልተደረገበት ድንዙዝ ይሆናል። ቀስ እያልኩ መራቅ ጀመርኩ። በመጨረሻ በቃ ሶል እንለያይ ስላት እጄን በእጆቿ ጠበቅ አድርጋ ይዛ ዝም። እኮ ፍቅር ማለት እኮ ይሄ ነው። ዝምታዋን ካልሰማህ ምኑን አፈቀርካት? ደግሞ ስትጋቡ ይከፈትላት ይሆናል። ኧረ እባክህ ተወኝ። አፏ የተሰራው ከቀለበት ነው እንዴ ሳገባት የምታወራው? እሺ ናርዶስስ ምን ጎደላት? ናርዶስ እንኳን አሪፍ ልጅ ነበረች፣ ግን ወሬዋ ሁሉ ካራት ሆነ። እኔ ደግሞ ካራት ሰለቸኝ። እውነቴን ነው። ናርዶስ ስቃ የምታስቅ ከሳቅ የተሰራች ልጅ ነች። የምትስቅበት ነገር ብታጣ እንዲህ ቡጥጥ ብለን ሳንስቅ መቀመጣችን አያስቅም ብላ የማይቋረጥ ቅጭልጭል ሳቋን ትለቀዋለች። መንገድ ላይ እኔና ናርዶስን ያየ ሰው ፈገግ ማለቱ አይቀርም። በቃ የሆነ ሳቋ የሚጋባ አይነት ልጅ ናት። አባቷ ወርቅ ቤት አላቸው። ወርቅ ነጋዴ ስለሆኑ ነው መሰል ማንኛውም ሰው በጥርጣሬ ነው የሚያዩት። የሆኑ የደህንነት ካሜራ ነገር ናቸው። ናርዶስ ለመጀመሪያ ጊዜ ስታስተዋውቀን እንደምን ነህ አሉ። ከእግር እስከ ራሴ እስካን አድርገውኝ ሲያበቁ ደህና። ምን ነው ደህና ብቻ እግዚአብሔር ይመስገን። ማንን ገደለ? ያው እንግዲህ ልጅ ነህ፣ ያየሁትን ጥፋት መምከር ነው። እኔ መደባበቅ አልወድም አሉ። ሳቄ መጣብኝ። ናርዶስ ትስቃለች። እንግዲህ ቶሎ ተጋቡና የልጅ ልጅ ያሳዩና። አረ ወራው ናርዶስ ብትወልድ ሰው ሳይሆን የ9 ወር ሳቅ የምትወልድ ነው የሚመስለው።
አጉል ነገር ላይ ሁሉ እኮ ትስቃለች። ከምር እየሳቁ እንትን አይገርም እንደው ገመና አይወራም እንጂ። እንግዲህ ናርዶስ ከሳቋ ቀጥሎ ወሬዋ ሁሉ ወርቅ ብርና ካራት ነው። አብርሽ 22 ካራት ወርቅ ሀብል ግዛ በእናት እዚህ አንገተ ላይ በጣም ነው የሚያምረው ትለኛለች። ስለ ሀብል ከ18 ካራት ጀምራ እስከ ምናምን ካራት ተግብ እስክትል ካወራች በኋላ ስለ ቀለበት ትቀጥላለች። ወንድ ልጅም ጎላ ያለ ቀለበት ሲያደርግ ነው የሚያምረው። በዛ ላይ ራስህንም ለመጠበቅ ጥሩ ነው። በወርቅ እንዴት ነው ራስ የሚጠበቀው? ከሰላቢ ነው ከቡዳ አላታለሁ። ካሳው ደህና ቀለበት ማለት የብረት ቦክስ በሉ ጸብ ቢፈጠር እንኳን በቦክስ ታስቃለች። እንዴ ለምን ጸብ ይፈጠራል? ወንድ አይደለ እንዴ? አንዳንዴ ባይፈጠር እንኳን ራስ መፍጠር አለበት። ምን ቦክስ ነው የምፈጥረው? ተገርሜ ጠይቃታለሁ። አዋ እንዴ አብደሻል? እስኪ አስቢው ነገር አፈላልጌ መንገደኛ ጋር ስጣለ። ማን መንገደኛ ጋር አለ? እና አንዳንዴ እኔም ጋር ቢሆን የፍቅር መግለጫ እኮ ነው። ይሄ ትስቃለች። በቃ ናርዶስ ከማጌጫ እስከ መቀጣጫ ምርጫዋ 21 24 ካራት ወርቅ ነው። በኋላ እንደታዘዝኩት የእውነትም እንድመታት ትፈልግ ነበር። እንደ ወንዶቹ አንዳንዴ በጥፊ በለኝ ያለችኝ ቀን እንደ ወንዶቹ በሄድኩበት ቀረው። የካራቱ ሲገርመኝ ጭራሽ በፍቅር ስም ካራቲ ስንት አመላለ። ታዲያ ከረጅም ጊዜ በኋላ ናርዶስን አግኝቻት ስትስቅ ደነገጥኩ። ፊት ለፊት 2 የወርቅ ጥርስ ገጭ ብሎ ተተክሏል። በዚህ ዘመን ወርቅ ጥርስ አንድ ግልፍተኛ ጓደኛ ይዛ በቦክስ ጥርሷን አውልቋት ነበር። ወንድ ልጅ እንዴት ሴት ላይ እጁን ያነሳል በማለት አለችኝ። ቀጠል አድርጋ እንዲህ አለችኝ። ነገሩ ነው እንጂ ያው በህግ አፍንጫውን ተይዞ 24 ካራት የወርቅ ጥርስ አስተከለልኝ። ሳቀች። በነገራችን ላይ ዓለምነህ የማወራውን ሁሉ እንደማያምነኝ ያውቃለሁ። ከትዳር ለመሸሽ የፈጠርኩት ነው የሚመስለው። እሺ ሌላው ይቅር፣ ሊዲያ ለምን ተጣላሃት? ሊዲያ ምን ይጎድላታል? እንደዛ አብደህላት ከንፈህላት ስትደውልልህ ጫማህን ሁሉ ረስተ የምትሮጥ ልጅ ምን አይነት ሰይጣን መሃላችሁ ገባ አብርሽ? አረ ሰይጣን አይደለም እና ምንድነው? ባለፈው አግኝቻት ምንም ክፉ ደግ ሳንነጋገር ራቀኝ አለችኝ። ቢያንስ ስልክ ተጠቅሞ ምክንያት ሊነግረኝ ይገባል አለችኝ። ተገቢ ነው።